ሰላም እንዴት ናችሁ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሳችሁ። ዛሬ በዓል ዶሮ ሰርቻለሁ፣ ስጋ ገዝቻለሁ፣ ነጭ በነጭ ለብሻለሁ። ግን በዓሉ በዓል አይመስልም ማለት ነው። ምን ለማለት ፈልጌ እንደሆነ ልንገራችሁ። በህይወቴ የመጀመሪያው በዓሌ ነው ብቻዬን ሳከብር። በህይወቴ ለመጀመሪያ ጊዜ ነው ከትልቅ ቤተሰብ ተነጥዬ ለብቻዬ እዚህ ስገኝና በዓል ሲደርስ ማለት ነውና ድረስ እስከዛሬ ድረስ በዓል መብላት፣ መጠጣት፣ መጫወት ምናምን ነበር። ለካ ያለ ቤተሰብ ሁሉ ነገር ተራ ነው ማለት ነውና ዛሬ ቤቴ ውስጥ ሁሉ ነገር አለ። ዶሮ አለኝ፣ ስጋ አለኝ፣ ብፈልግ እበላለሁ፣ ብፈልግ እተኛለሁ፣ የፈለኩትን ማድረግ እችላለሁ። የጎደለኝ አንድ ነገር ቢኖር ቤተሰቤ ነው። ቤተሰቤ አጠገቤ ስለሌለ በዓሉ በዓል አይመስልም ማለት ነው። ምን ልላችሁ መሰላችሁ? አሁን ከቤተሰባችሁ ጋር ያላችሁ ሰዎች እና ለቤተሰባችሁ ጊዜ የማትሰጡ ምናምን በጣም ብዙ ሰዎች ትኖራላችሁ ብዬ ስለማስብ ነው። እመኑኝ ጥቂት ነገር የቤተሰባችሁን ዋጋ ያሳያችኋል ማለት ነው። እና ዛሬ አሁን ይሄን ቪዲዮ የኔ ቤተሰብ ሳይ በጣም ይከፋል። አልተከፋውም እውነቱን ለመናገር እንዲከፋችሁ ስለማልፈልግ ማለት ነው። ግን የበዓል ትርጓሜው ከቤተሰብ ጋር ተገናኝቶ ጊዜ ማሳለፍ እንጂ መብላትና መጠጣት ምናምን አይደለም ማለት ነው። እና ዛሬ በጣም ብዙ አዳዲስ ነገር አለ ብያችኋለሁ። አንደኛው ነገር ምጣዳችንን እያሟሸን ነው ማለት ነው። እና እያሳረርን ላዩ ላይ እያሸን ነው። በዚህ በልኩ ምጣዳችንን አሟሽተናል የሚባለው መሰለኝ። አሁን ጋግረን እንሞክረዋለን ማለት ነው። እና የተሟሸበት የአካባቢው ብትጠቅላላ የተሰሰው ጠቅላላ ያቃጠልነው ጎመን ዘር ነው ማለት ነው እዚህ ላይ። ሌላኛው አዲስ ነገር ቢኒን ታውቁታላችሁ ብዬ አስባለሁ። ሁላችሁም ቢኒ ባባን ቲክቶክ ላይ እዚሁ ተገናኝተን ምን ብሎ የነበረ ጎፕሮ አለኝና ባትሪ እፈልጋለሁ ስል ሰምቶ ቻይና የሄደ ሰዓት ባትሪ ይዞልኝ መጥቷል ማለት ነው። እና ምናልባት የዚህ ቪዲዮ ጥራት ከጨመረባችሁ የጎፕሮ ነው የሚሆነው ማለት ነው። ጎፕሮ ምን ያህል እየሰራች እንደሆነ እርግጠኛ አይደለሁ፣ ግን ባትሪ ተገኝቶላታል። ስለዚህ ከዚህ በኋላ ምናልባት በጎፕሮ ቪዲዮዎችን መቅረጽ እንጀምራለን ማለት ነው። ቢኒን አመስግኑልኝ፣ የላክልኝ ባትሪ ደርሶኛል። አመሰግናለሁ፣ እግዚአብሔር ያክብርልኝ ቢኒዬ። እና እንጀራ ወደ መጋገር እንገባለን ማለት ነው። ዛሬ ዶሮ ወጥ እንሰራለን። ዶሮ ወጥ መስራት የፈለኩት በሸክላ ድስት ነው እና ድስት ሰውሼ ነበር። ሽንኩርት ብዙ ነው፣ ከድስቱ በላይ ነው ማለት ነው። እዚህ ጋር እንደምታዩት ወላ ትርፍ አለ ማለት ነው። ድካም ያሳዘነኝ ማርያም። ምናልባት ሽንኩርቱ እሳት ሲደበድበው ምናምን እየቀነሰ ይሄዳል። ያኔ ቀስ እያልኩ ለመጨመር እሞክራለሁ፣ እስኪሞት ድረስ ቀስ እያልኩ ማለት ነው። ዶሮ ወጣችንን በዚህ መልኩ ሰርተናል። አመት በዓልን በዚህ መልኩ እያሳለፍን ነው ማለት ነው። ዛሬ የበዓል ዋዜማ ነው እና ለበዓል ሲያንቀለቅለኝ የገባሁት ቃል አለ። ምንድነው? ዶሮ ሰራላችኋለሁ ላይቭ ላይ ተባብለን ነበር እና አስይዘናል። ስለዚህ ላይቭ ላይ ዛሬ 12 ሰዓት ላይ ገብተን እንሰራዋለን። ዶሮን ናርድና እንበልታለን ማለት ነው። 12 ብልት በነገራችን ላይ አሁን ሽንኩርት እየላጥኩ ነው ማለት ነው የዶሮን። እና ይሄ የምታዩት የዶሮ ሽንኩርት ነው። በእርግጥ ጠቅላይ ሚኒስትሩ ነው አሉ የምንበላው ሽንኩርት ነው ዶሮ አይደለም ስላሉ እኔ ሽንኩርቱን ለመቀነስ እየሞከርኩ ነው። ትንሽ ሽንኩርት ቢሆን በጣም መልካም ነው። ለማንኛውም ጊዜ ያላችሁ ሰዎች 12 ሰዓት ላይ እንዳትቀሩ፣ ብር ያስያዛችሁም ሰዎች እንዳትቀሩ ማለት ነው። 12 ሰዓት ላይ ዶሮ እናርድና በላልተን ምናምን ዶሮ ወጥ እንሰራለን ማለት ነው። እና ዶሮ አሰራር ማታውቁም ሰዎች ምናምን በዚህ አጋጣሚ ዶሮ እንዴት እንደሚሰራ ትማራላችሁ ማለት ነው። እና ዳኞች አሉ፣ ያስያዙ ሰዎች አሉ ምናምን እንደምናሸንፋቸው እና ያስያዙትን ብር እንደምንበላ ያለ ምንም ጥርጥር እኔ በጣም እርግጠኛ ነኝ። ለማንኛውም 12 ሰዓት ላይ እንገናኝ። ሰላም እንዴት ናችሁ? እንኳን አደረሳችሁ። ዛሬ ስቅለት ስለሆነ ምንም አይነት ስራ የለም፣ ግን ቢሆንም ትናንትና የሆነ ዛሬ የማሳያቸው አንድ ነገር አለ ማለት ነው። እዚህ ጋር የምታዩቸው የበረታችን አዲስ ገቢዎች ናቸው ማለት ነው። እና እቺ ፍየል ልብ ብላችሁ ተመልከቷት። ገበያ ላይ ከነበሩት የልጅ ማኛን ትመስላለች ብዬ ማስባት ፍየል ነው የገዟት። ምናልባት አንድ ቀን ላይቭ ላይ የምታስታውሱ ከሆነ በልጅ ማኛ ስም አንድ ፍየል ግዛ ተብዬ ነበርና በልጅ ማኛ ስም የገዛናት ፍየል እቺን ትመስላለች። ስሟ የልጅ ማኛ ነው ማለት ነው። በእርግጠኛ ምኗ ነው የልጅ ማኛን የሚመስለው ምናምን ትሉኝ ይሆናል። ፍየሏ 2 ልጆች ይዛ ነው የመጣችው። በጣም ምርታማ ፍየል ናት ማለት ነው። መንታ ወላጅ ናት። ከዛ በኋላ ደግሞ የምትታለብም ፍየል ናት ማለት ነው። ስለዚህ ወተትም ታቀርብልናለች። ስለዚህ እቺ በልጅ ማኛ ስም የተገዛች ከ2 ግልገሎቿ ጋር የተገዛች ፍየል ናት ማለት ነው። የልጅ ማኛ በስምሽ የምትጠራው ፍየል እቺ ናት። በእርግጥ ገና ታግ አላረግንላትም፣ አንገቷን ታግ ምናምን አላረግንላትም። በቀጣይ የልጅ ማኛ የሚል ታግ እናረግላታለን አንገቷ ላይ ማለት ነውና ቃል ገብቼላታለሁ ለልጅ ማኛ።
ይሄን እንደምናደርግ። ስለዚህ እቱትና ፍየልሽ ማለት ነው። ይሄን ቪዲዮ ደጋግማችሁ እስኪ ሰለቻት ድረስ ልጅ ማኛን ሜንሽን ማድረጋችሁ እንዳትረሱ ማለት ነው። ሌላኛው አፕዴት ቤንጂ ቲዩቦችን የምታውቋቸው ይሆናል ብዬ አስባለሁ። እዚህ ቲክቶክ ላይ እና ዩቲዩብ ላይ በጣም ብዙ እንትኖችን ያጋራሉና በእኛ ስም በረት ውስጥ አንድ አባል መቀላቀል አለበት ብለው ስለጠየቁን በእነሱ ስም ደግሞ ይሄንን ጠብደል ፍየል ገዝተናል ማለት ነው። እና ይሄ የቤንጂ ቲዩቦች ፍየል ነው። በነገራችን ያርክሽ ነው የሚበላ እኮ አይደለም። ይሄ ቤንጂ ቲዩቦች ፍየል ነው። ሰላም በላቸው ቤንጂዎችን። ቤንጂዎች ሰላም እያላችሁ ነው። ያው ፍየላችን ገብቷል ማለት ነው በረታችን ላይ። ለማንኛውም እስከዛሬ ድረስ የሚደበርበት ስላጣ ነበር እኔ ላይ የሚደበረው። አሁን እኩያ ተገናኝተዋል ማለት ነውና በቃ በረቱ ቀውጢ ሆኗል። አዳዲስ በጥባጮች በረቱ ገብቷል። ለዛሬ ብዬ ነው እዛ ጋር መኖ ስላስገባን እዚህ ጋር ያረኳቸው እንጂ ነገ ከነገ ወዲያ መኖ ከዛሬ ከተሰቀለ በኋላ ፍየሎቹን ጠቅላላ ወደዛ አውጣቸዋል። እንደ ሰው ነው የሚጮህ በነገራችን ላይ የሚያወጣው ድምጽ እንዳይመስላችሁና እንግዲህ ቤንጂ ቲዩቦች እስከዛሬ ድረስ እኔ ሲያሰቃየኝ የነበረውን ፍየል ቀልቡን ምንድነው አደብ የሚያስይዝ ፍየል ስላመጣችሁ እናመሰግናለን። አሁን እኔን አያሰቃየኝም፣ እርስ በርስ የተዋጉ ስለሆነ እኔን አይነኩኝም ማለት ነው። እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። እንግዲህ እኔ ጉልባን እንደማልቀቅል ታውቃላችሁ። እናንተ ብቻ አይደላችሁ፣ በጣም ብዙ ጎረቤቶችም ጉልባን እንደማልቀቅል ያውቃሉና ዛሬ አንድ ይሄ ጉልባን መጥቶልኛል። እንደዚሁ ነው ማለት ነው። አንድ ጉልባን ይሄኛው ሁለተኛ ጉልባን ከሁለተኛው ጎረቤት ማለት ነው። ሶስተኛው ጎረቤት ሂጄ በልቻለሁ። ሌሎች ደግሞ ጠርተውኝ መጣው ብዬ የቀሯቸው በጣም ብዙ ሰዎች አሉና በዓልን እንዴት ልትሆን ነው ምናምን ብላችሁ በጣም ሀሳብ የገባችሁ ሰዎች አንድ ነገር እርግጠኛው ነው ያለውበት ቦታ ያሉት ማህበረሰቦች መቼም ቢሆን ብቻዬን በዓል እንዳከብር አያደርጉኝም። ስለዚህ አይጭነቃችሁ ለማለት ነውና ጉልባን እኔ መቀቀል አይጠበቅብኝም። ከበቂ በላይ ጉልባን አግኝቻለሁ። እርግጠኛ ነኝ የበዓሉም ቀን እንደው በጣም ብዙ ሰው ይቀየመኛል ብዬ ነው የማስበው። በጣም ብዙ ሰው ቤት መሄድ አለብኝ ይኖርብኛል ማለት ነውና ለማንኛውም እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንግዲህ ኢትዮጵያዊነት ማለት እንደዚህ ነው። ኦልሞስት ሳምንት ምናምን ሆኗል ብዬ አስባለሁ። ዶሮቹ እንቁላል መጣል አቆመዋል። በእርግጥ ሲያሽካኩ ሰምቻቸዋለሁ። ስለዚህ በእርግጠኝነት እዚህ ቤት የሆነ ቦታ ላይ ዶሮቹ እንቁላል እየጣሉ ነው ማለት ነው። ስለዚህ ፈልገን ማግኘት አለብን። የመጀመሪያ ሁሌ የምጠረጥረው አንድ ቦታ ቢኖር እዚህ ጀሪካን ጀርባ ምናምን እንቁላል ሊኖር ይችላል። ምክንያቱም የሆነ ስርቻ ምናምን ይወዳሉ ዶሮቹ። ስለዚህ እዚህ ጋር እንቁላል የለም። ያ እንግዲህ በረት ውስጥ ያሉት በጎች እነዚህ ናቸው። ምናልባት ሁላችሁ ይታያቸዋል ብዬ አስባለሁ። ሴቷ ናት። ይሄ ኪዮስክ ነው፣ ጥጋበኛ በነገራችን ላይ ይዋጋል። እሺ ኪዮስክ በግ መዋጋት ይወዳል። አንተ እናትን ካሜሬ እንዳታሰበኝ። እቺ ትልቋ በግ ናት፣ እናትየዋ በግ ናት። አስሬያታለሁ በጣም ስትጠብቅ ማለት ነው። ይሄ አጥጋበኛ ፍየል ነው፣ በጥባጭ ያነስ ያገኘኝ ካልተዋጋው ይላል። እቺ ጩጩዋ ናት ሴቷ በግ። እዚህ ጋር ዘልና እቺ ሴቷ ፍየል ናት። አራቀስ እዚህ ጋር ወንዱ በግ አለ አንድ ማለት ነው። ሴቷ ፍየል ናት። የዶሮዎቹ ቤት ይሄ ነው። የእህል መጋዘናችን እቺ ናት። እህላችን ገየተነ ሰውን የገዟቸው ጫጩት ዶሮዎች እነዚህ ናቸውና እኔ አስቀምጬላችሁ የነበረው እንቁላል መጣያ ይሄ ነው። እስካሁን አልጣሉበትም። ግን እዚህ ጋር የሚታያችሁ ከሆነ ስንት እንቁላል አለ? 1 2 3 4 5 እንቁላል አለ እዚህ ጋር። ስለዚህ እንቁላል መጣያቸውን አግኝተነዋል ማለት ነው። ልጅ ይቀመጥ ማንኛውም እዚህ ይቀቅም 5 እንቁላል አለን ማለት ነው። ተጨማሪ እንዲህ የዞርኩ ካልሆነ በስተቀር እንቁላል ማግኘት በጣም ከባድ ነው ማለት ነው። ከዚህ በፊት የፍየል አስቸጋሪ ባህሪ ይኸውላችሁ፣ ዶሮ ቤት ይገባል። ምን ልታረጊ እየገባሽ ነጭ ምን ልታረጊ እየገባሽ? ለዚህ ነው ፍየል ብዙ ማልወደው። በጣም አስቸጋሪዎች ናቸው፣ ችግር አለባቸው። በረቱን እንደዚህ አድርገን ለሁለት ከፍለነዋል። ምድሮስ ማገገም ያለባቸው ትንሽ የተጎዱ ብዬ ያሰብኳቸው ለብቻ እዚህ ውስጥ አረጋቸዋለሁ። እነዚህን ጥጋበኞችና ተሻምተው መብላት ይችላሉ ብዬ ማስባቸውን ደግሞ እዚህ አደርጋለሁ ማለት ነው። ስለዚህ በዚህ መልኩ ነው በረቱን የምናስተዳድረው። ዛሬ ውስጥ ያለው ካብ እየተሰራ ነው። የካቡ ስራ ዛሬ ጥሩ ሂዷል ብዬ አስባለሁ።
በቀጣይ ቀን ይጠናቀቃል ብዬ አስባለሁ። ለማንኛውም ለማንኛውም የበረቱ ህይወት ይህንን ነው የሚመስለው። እንደምታዩት ነው ማለት ነው። ያለን ዶሮ 6 ዶሮ ነው። ግን አሁን ትናንትና ገበያ ስወጣ ጫጩት ዶሮች አግኝቼ ነበር። ገና ጫጩት ይሆኑ ናቸው። ስለዚህ 3 ገዝቻለሁ። ከዛ በፊት 1 ገዝቼ ነበር። ስለዚህ አጠቃላይ 4 ገዝቻለሁ ማለት ነው። ይሄን ሰሞን አጠቃላይ 10 ዶሮ አለን ማለት ነው። በቅርቡ በ1 ወርና በ2 ወር ውስጥ እንቁላል መጣል ይጀምራሉ ብዬ አስባለሁ ማለት ነው። ቲቲባም አሁን ጓደኛ እንገዛለታለን ሰሞኑን ነገ ምናምን ሌላ ጥጋበኛ ወንድ ፍየል እንገዛለን ማለት ነው። ሰላም እንዴት ናችሁ? የግቢውን የእርከን ስራ ጀምረናል እና ባለፈው ዕለት እንጀምራለን ስላችሁ ነበር። ወተን እንየው ምን እያደረግን እንደሆነ አሁን ላሳያችሁ ማለት ነው። በቀጣይ ይሄ ደረጃ እንዲሆን ነው የምናደርገው። በዚህ በኩል በደረጃ ነው የምንወጣው ማለት ነው። እዚህ ጋር ደረጃ መሰራት አለበት የግድ። ከዛ በኋላ ከዚህ ከወጣን በኋላ ይሄ ጠቅላላ የሚሆነው ደረጃ ነው። አሁን ለጊዜው ደረጃ የለውም። በኋላ ግን መሬቱ እየቆፈርን ደረጃ ማድረጋችን አይቀርም ማለት ነው። ረፉ እንጂ ዋሩ። ከዛ የጀመርነው ስራ ይሄ ነው። እዚህ ጋር ያለውን መሬት መደልደል ነው። ምናልባት ባለፈው ለታይታችሁ እስከነበረ እዚህ ጋር ያለው መሬት በጣም አስቸጋሪ ነውና እዚህ ጋር አንድ ሜዳ መፍጠር ፈልጌያለሁ። ከዚህ ጀምሮ እንደዚህ ሆነ እዚህ አካባቢ ላይ ካምፌር የምናደርግበት ቦታ ይሆናል። የጠቅላላ አካባቢ ይሰራና እዚህ ዙሪያውን ድንኳን መጣያ ምናምን ይሆናል ማለት ነው። እና እናንተ ስትመጡ እዚህ ጋር ነው የምናድረው ማለት ነው ብዬ ማስበው። በዚህ በኩል ያለው እይታ ይሄንን ነው የሚመስለው ማለት ነው። ምናልባት የሚታያችሁ ከሆነ ዛሬ ይሄን እይታ ልጋብዛችሁ ማለት ነው። እና ከዚህ ጋር ስናድር እያየን የምናድረው ሾቹ ደስተኞች ናቸው እና ድንጋይ እየዘነበ ነው የሚመስለው። ስለዚህ እዚህ ጋር ነው ማለት ነው የካምፒንግ ኤሪያችን የሚሆነው። በርግጥ በዚህ ውስጥም የተወሰኑ ቦታዎችን እንጠቀማለን። አንድ 3 ድንኳን የሚይዝ በዚህ በኩልም አንድ ድንኳን የሚይዝ እዚህ ጋር እናደርጋለን። እዚህ ጋር ዋናው ሜዳችን ነው የሚሆነው ማለት ነው። ከቤቱ ጣናት ላይ ነው ቤታችን፣ እዚህ ስር ነው ያለው። እዛ ጋር በረቱ ይታያል። ምናልባት ከዚህ ጋር የሚታያችሁ ቪው ካለ በጣም ሙሉ ለሙሉ ሁሉ ነገር ማየት ትችላላችሁ ከዚህ ጋር ሆናችሁ ማለት ነውና ይሄንን ነው የሚመስለው። ምናልባት ነገሮች ከተስተካከሉና ካለቁ በኋላ ደግሞ ያሉትን አሳያችኋለሁ ማለት ነው። እዚህ ጋር የዚህ መደርደር ካቡን መስራት ምናምን ሰሞኑን የሚሰራ ስራ ይሆናል ማለት ነው። ትናንትና ማታ ላይቭ ላይ ማለት ነው መቼም ቢሆን ዮናስ አይን ያለው እንጀራ አትጋግርም መቼም ከምጣዱ ያወጣል ምናምን ስትሉ የነበራችሁ ሰዎች ማለት ነው የት አላችሁ አሁን? ያልቻልኩት አንድ ነገር ቢኖር ቶሎ መክፈት ነው ያለብኝ። ቶሎ መቆየት አለበት። በኋላ ከቆየ እንዳይደርቅ ቶሎ ከፍቼው ደግሞ ሳይበስል እንዳይወጣ እየፈረጡ ነውና ለማንኛውም አሁን መልሰን ቼክ እናደርገዋለን። ጠርዙ ይዟል። ለምን እንደሆነ አላውቅም። እና ጠርዙን እናስለቅቀዋለን ቀስ አድርገን። ቶሎ ሳልከፍቶ የቀሩ አይመስለኝም እና አለቅ። ለማንኛውም ቶሎ ከፈኩትና ጠርዙ ሳይለቅ ቀረ መሰለኝና አሁን ተቆራረሰብኝ እንጂ ሁለተኛው እንጀራ አይን ቢላችሁ አይን ነው እንደ ያለው በጣም ብዙ አይን ነው ያለው። እሺ እና ብዙ ያላገጣችሁ ሰዎች ለማንኛውም ሁለተኛውን እንጀራ በዚህ መልኩ አውጥተነዋል። ሶስተኛ የተሻለ ይሆናል ከሁለተኛው ተስፋ አደርጋለሁ። እንደቀድሞ ወደ ጠርዝ እንዲወጣ አንፈልግም። ምክንያቱም ጠርዙ እየያዘ ስለሆነ ብዙ ጠርዝ ያልነካው
እናደርገዋለን ነው የአሁኑ እቅዴ ማለት ነው። ሙሉ ምጣዱን አልጋግርበትም ጠርዙ ስለያዘብኝ። ጠርዙን የተውኩት ሆን ብዬ ነው። እሺ መሙላት ይችል ነበር የያዘ ስለሆነ ነው። ስለዚህ ይሄ ሶስተኛ እንጀራችን ነው ማለት ነው። ማን ነበረ ዮናስ እንጀራ መጋገር አችልም ምናምን ሲል የነበረው? እንዳታወረደኝ ተወጣ። ማን ነበር ስትል የነበረው? ይኸውላችሁ በአንድ እጄ ማለት ነው። እንዳታወረደኝ እንዳትቀደድ። ማን ነበር? ጥሩልኝ። በትሪ ልክ ስለሆነ ነው። እሺ እንደዚህ አሳንሽ የመጋገር አያችኋት? ትሪ በቃ ሶስተኛ እንጀሬ ስክት 10,000 ብር 15,000 ብር ምናምን 2,000 ብር ምናምን ያስያዘ ሰው አለ የመደበ ማለት ነው። ዮናስ አንተ እንጀራ ቆጣልክ እኔ ይሄን ያልቀጣሉ ስትሉ የነበራችሁ ሰዎች ማለት ነው ተበላችሁ። ስጋግር ማለት ነው። አሁን ምን ይውጣችሁ? ይሄኛው አራተኛ እንጀራችን ነው። አራተኛ እንጀራችንን ልንጋግር አሟሽተን ጨርሰናል። ሊጣችንን እንቀዳለን ማለት ነው። ዋነኛ ምክንያት ነግራችኋለሁ። ከትሪዬ በላይ ነው የምጣዱ ስፋት። ለምን ይሄ ምጣድ እንደዚህ ሰፊ እንደሆነ ራሱ አላውቅም። በጣም አሁን ይሄ እንጀራ ምን ይወጣለታል? በማርያም ይሄ እንጀራው ምን ይወጣለታል? ያው ቀጭን ነው፣ ብዙ ወፍራም አይደለም። ማአት አይን አለው። አቃጠለኝ። ኧረ ጸዴ ነው አይኑ። በቃ እዚህ ላይ በጣም ብርግድግድ ብሎ ነበር። እዚህ ላይ አሁን አሪፍ ነው። ይሄ በጣም ጸዴ ነው እንደውም ይሄኛው እና በየ3 ደቂቃ ሆኗል። ይኸውላችሁ ከምጣድ ላይ ሁሉ ማነሳው በአንድ እጄ ነው ማለት ነው። በአንድ እጄ ስልክ ይዤ ማለት ነው። እንዳትቀደድና እንዳታወረደኝ። እንጀራ ጋገራችንን በተሳካ ሁኔታ ጨርሰናል ማለት ነው። እቺ ከላይ የምታዩት ምጣድ ማብረጃ የተጋገረች እንጀራ ናት። አሁን ያወጧት ምጣዱን ካጠፋሁት በኋላ። ሌሎቹ ግን እዚህ ጠቅላላ የምታዩዋቸው በኖርማል የተጋገሩ ነው ማለት ነው። እና የመጀመሪያው ስንት እንጀራ ነው የጋገርኩት? የመጀመሪያው 2 እንጀራ ብቻ ነው የተበላሸብኝ። የመጀመሪያው 2 እንጀራ ብቻ ነው የተበላሸብኝ። አንደኛው በጣም ወፈረብኝ። ከዛ በኋላ ሁለተኛው ደግሞ ተንበጫረቀ ነው የሚባለው። ብቻ የሆነ ብትክትክ አለ በጣም ብዙ ሳሳ። ሌሎቹ ጠቅላላ ግን ጸዴ ሆነው የተጋገሩት እና እንጀራ መጋገር አችልም ምናምን ብላችሁ ታላግጡ የነበራችሁ ሰዎች አልተሳካላችሁ።